ሴትየዋ ስጦታ መጥቶላቸው ነው። ከአሜሪካን ሀገር ስጦታ ይመጣላቸው በምን ምክንያት መሰላችሁ? ደብዳቤ ጽፈው ነው። ደብዳቤ ጽፈው ይመጣላቸዋል። ተመስገን አምላኬ። መቼም እኮ ልጅን አሜሪካን ሀገር መላክ ማለት ስዊዝ ባንክ ፍራንክ መክተት ማለት ነው። ተመስገን ጌታዬ። እስቲ የጎረቤቴን ልጅ ልጥራው። ማሙሽ ማሙሽ። አቤት። ና ከደሞ 20 ዓመት ሙሉ ማሙሽ ትባላለህ። ና ወደዚህ። ምን አይነት ምንድነው? እስቲ በካርቶን የታሸገ ነገር መጥቷል። ደብዳቤም ወስጣም መጥቷል። እስቲ አንብበልኛ። እማማ እዚህ ሀገር የማይገኝ ነገርን የተላከሉት ምንድነው? እንቁ ነው? አልማዝ ነው? ልጄ እኮ መቼም ታውቃለች። ኧረ ቴፕ ነው ወይ? በስመ አብ ወልድ ወመንፈስ ቅዱስ። ምን ነው ልጄ? እንዴት አሁን የሚዘፈነው ዘፈን አተረማመሰው። ለ55 ዓመት አሮጊታውን ቴፕ ምን ይሰራላታል አሁን? አይ እማማ ግድ የለም ጥሩ ጥሩ ዘፈን እኮ አለ። ምን አለበት? እኔም ልክተትሎትና ካሴቱን አዳምጡት። እስኪ እናዳምጠው። እናንተ ምን የምናዳምጥ አብረን እስቲ። አሁን ጥሩ ክር አለ። አሰፉ ደባልቄ ያመኛል 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 ያመኛል። ኧረ ዝጋው። ምን ነው ጤና ጥበቃ የመጣ ይመስላት እንዴ? እኔ ምን አገባኝ እንጂ እኔ ዶክተር አይደለሁ። ዝጋልኝ ወደዛ። አልወደዱትም ማለት ነው። እሺ ይሄን ልክተትሎታ ይሄን ካሴት እስቲ በል። የጥጃ ማሰሪያው ስሙ ነው ጉንጉን። እኔ ከወደድኳት ዝንጀሮም ትሁን ገመሬም ትሁን። እኔ ዝጋልኝ ወደዛ። እንዴ ምን አይነት ጣጣ ነው ባካችሁ? እንዴ አልበዛም እንዴ? አሁን በቃ ይሄ ነው ዘፈን? አረ ሌላም አለ እንዴ? እርሶ የሚስማማው ጠፋ እንጂ አለ። በቃ የመጨረሻ አንድ ዘፈን ላሰማሁት። ምንም እስካሁን የወደድኩት ዘፈን የለም። እስቲ ያሰማኝ። ማርታ አሻጋሪ። እሺ ግድኛው ልቤ አይልበኔ አይልበ ግድኛው ወደ አይወደኔ አይወደ የማያውቅ እግሬ አያግሬ አያግሬ ተሻግሪ መድ ሳይ 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 ሳይ። አሁን ገና ዘፈን መጣ እንዴ? እሷ መንገደኛው ልቤ ስትል ተድሮ ባለ ተቀኛ አዝማች ጋር ልቤ መንገድ ገባ።